قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. ለይለቱል ቀድርና ምልክቶቿ። አንደኛ ለይለቱል ቀድር ማለት ትልቅ ደረጃ ያላት ሌሊት ማለት ነው። ፍጡራንን የሚመለከቱ የዓመቱ ውሳኔዎች የሚተላለፉባት ሌሊት። ሁለተኛ የለይለቱል ቀድር ደረጃዎች። ቁርአን የወረደባት ሌሊት፣ በእሷ ላይ የተፈጸመ ኢባዳ ከሌሎች ሌሊቶች በተለየ መልኩ ምንዳው የበለጠ መሆኑ፣ ከሺህ ወር በላጭ ናት። በእሷ ውስጥ መላእክት ኸይርን ይዘው ወደ ምድር የሚወርዱባት፣ ሌሊቷ ኢባዳ የሚበዛባት፣ ሰላም የሚሰፍንባት የተባረከች ሌሊት ናት። በዚህች ሌሊት አላህ በዓመቱ ውስጥ ያሉ የፍጡራኑን የዕድሜና የሲሳይ ልኬታዎች ይጽፋል። በዚህች ሌሊት ምድር ላይ የሚኖሩት የመላእክት ብዛት ከጠጠር ድንጋዮች ብዛት የበዛ ነው። ለተጠቀመበት አጅሩን ከአላህ ላሰበ ሰው ከወንጀል መማሪያ ሌሊት ነች። ይህችን ሌሊት አምኖና አስቦ የቆመ ሰው ያለፈ ወንጀሉ ይታበስለታል። ሶስተኛ ለይለቱል ቀድር የምትገኝበት በረመዳን ወር በመጨረሻዎቹ 10ቱ ቀናቶች ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድር ከረመዳን መጨረሻዎቹ 10ሩ ሌሊቶች በተለይም በዊትሮቹ በ21 በ23 በ25 በ27 በ29 መሆኗ እድሏ ሰፊ ነው። ይህ ማለት ግን በሸፈዕ ሌሊቶች ማለትም በ22 በ24 በ26 በ28 በ30 አትሆንም ማለት አይደለም። አራተኛ የለይለቱል ቀድር ምልክቶች። በዚያን ቀን ማለዳ ፀሐይዋ ጨረር ሳይኖራት ትወጣለች። ምሽቷ ቀለል ያለና ሰላማዊ ነው። ማለዳውም ፀሐይ ደካማ ብርሃን ያላት የማትሞቅ የማትበርድና ቀይ መልክ ኖሯት ታነጋለች። ፀሐይዋ ከፍ እስክትል ብርሃኗ ደብዛዛ የነሐስ አይነት መልክ ይኖራታል። በዚያን ዕለት ዝናብ ሊዘንብ ይችላል። ቀጣዩ ቀንም አየሩ ሞቃትም ብርዳማም ሳይሆን የተስተካከለ ይሆናል። ለይለቱል ቀድር በአይን አይታይም። አላህ ሱብሓነሁ ወተዓላ በአንዳንድ ባሮቹ ከወትሮ ለየት ባለ መልኩ የመረጋጋት ወይም የመለየት ስሜት ከማሳደር ውጪ በአይን የሚታይ ነገር አይደለም። እነዚህ ምልክቶቿ አንጻራዊ ናቸው። በአካባቢው ባለው የአየር ሁኔታ ሊወሰን ይችላል። ስለሆነም በትክክል ለይለቱል ቀድር በተከሰተ ጊዜ እነዚህን ምልክቶች ብዙ የማያያቸው ሰው ሊኖር ይችላል። ለይለቱል ቀድር ለሰጋጆች ብቻ አይደለችም። የወር አበባ ደም ላይ ላሉ፣ የወሊድ ደም ላይ ላሉ፣ ለመንገደኞች የዚህች ሌሊት ትሩፋት አያልፋቸውም። ለይለቱል ቀድር በ23ኛው ሌሊት ከሆነች የረመዳን 22ኛው ፀሐይ ማለት ነው። የዚህን ዕለት ማለት ፀሐይ ስትወጣ ቀይ መልክ ያላትና ብርሃኗን ደብዛዛ የነሐስ መልክ ይኖራታል። እናታችን አይሻ ረዲየላሁ ዐንሃ እንዲህ ብለዋል። የዚህች ምሽት ተወዳጁና በላጩ ዱዓ አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ፣ አንተ በእርግጥም ይቅር ባይ ነህ፣ ይቅር ማለትን ትወዳለህ፣ ስለዚህ ይቅር በለኝ። አላህ ሆይ ይህችን ታላቅ ቀን ያድለን፣ የምንጠቀምባት በኢባዳ በዚክር በሰላት በዱዓ እንዲሁም ቁርአን በመቅራት የምናሳልፋት ያድርገን። አላሁመ አሚን።